እረ ህዝቦች ምን ይሆንን ነው? ወዴት እየሄድን ነው? በእውነት ነፍስ አይማርና ወይ ጉድ መማር ከንቱ ትል ነበር እናቴ። የኢትዮጵያ ህዝብ ከድሮ ጀምሮ በጦርነት በረሃብ ብዙ ምስቅልቅል ኑሮ አሳልፎ እዚህ የደረሰ ህዝብ ነው። ትልቁ ነገር በእርስ በርስ ጦርነት የደቀቀ ህዝብ ኢህአዴግ ሲመጣ ተመስገን ፀሐይ ወጣ ብሎ ሲገቡ እንደዘመሩለት ምንም ሳይቆዩ ኤርትራን ሸኙ። ከዛ ወደ ብሔር ማንነት እርስ በርስ ማንነትን ወቅ በሚል ሽፋን ከፋፈሉ። እንግዲህ እንዲህ እያልን እዚህ ስንደርስ ኢትዮጵያዊ ብዙ ዋጋ እንደከፈለ ይታወቃል። በቅርቡ አሁን በብሔር የተነሳ 4-5 ሰዎች በቆሰቆሱት እሳት ለራሳቸው የፖለቲካ ፍላጎት ማሟያ ይህን ምስኪን ህዝብ ኑሮውን በመተሳሰብ በድር በቁብ በደስታና በሐዘን በችግሩ ከጎረቤቱ በመበዳደር በፍቅር ያሳለፈን ህዝብ በማጋጨት ህፃን ሽማግሌ ወንድ ሴት ሳይል በሰይፍ ተጨፍጭፏል። ይሄ ሁሉ እነ ግብጽና ሌሎች የኢትዮጵያ ጠላት ሀገሮች በኢትዮጵያዊና ጡት ነካሽ ወዳደሮች በመታገዝ እርስ በርስ አጋጭተው ከጊዜ በኋላ አሁን ህዝቡ ገብቶ ሲረጋጋ አሁን ደግሞ እንደ እምነቱ የነበራትን ፈሪሃ እግዚአብሔር ማንነት ለማጥፋትና እንደ ሌሎች እምነት አልባ ሀገራት እምነት አልባ ልቅ ጸጉረ ተንጨበረ እብድ ሀገር ለማድረግ ሌላ ካልኩሌሽን ተቀምሮ በሃይማኖት ስድድብና ዘለፋ ጀመረ። ይገርማል። የድሮ መንግስታት ቀለም ሳይማሩ ድግስ ሳይጭኑ ህዝብ እንደ ሀገር እንደየእምነቱ እንዴት ተከባብሮ መኖር እንዳለበት ጠንቅቀው የሚያውቁ ለዚህም አንዱ ትልቁ አንዱ ትንሽ እንዳይባባል ሃይማኖት የግል ሀገር የጋራ ናት ብለው በማስተማራቸው አንዱን አንዱ ማሰብ ህዝበ ሙስሊሙና ክርስቲያኑ ተደጋግፎና ተከባብሮ እዚህ ደርሶ ነበር። አንዱ ሙስሊምን ዘለፈ ስለ ሙስሊም ጻፈ ቢባል ቤተክርስቲያን አይወክልም። ሌላው ክርስቲያንን ዘለፈ ስለ ቤተክርስቲያን ጻፈ ቢባል ሙስሊምን አይወክልም። እታች እኮ ህዝቡ ጋር ወረድ ብላችሁ ብታዩ ስድድቡ አሁንም ህዝቡን ዋጋ ያስከፍለዋል ወደሚል ስጋት ላይ ነው ያለው። ከብሔር ግጭት ወደ ሃይማኖት ግጭት የተንኮል እድገት አሳይተናል። በእውነት በጣም ይገርማል። ጭንቅላታችንን ለበጎ ለመልካም ብናውለው የት በደረስን። ኢትዮጵያውያን ልቅና ጭላቅርሽ ለማድረግ ለሚያስበው የውጭ ጠላት አጀንዳ ውስጥ እንገባለታለን። ህዝቡ ደክሞታል፣ ሰላም ነው የሚፈልገው። እባካችሁ በ70 እና 80 ዓመት ለምንኖርባት መሬት በፍራሽ ስጋችን የማይሞት ስራ ሰርተን እንደ አባቶቻችን ታሪካችን ከፍ ማድረግ ይገባናል። ይልቁኑ እኛ ኦርቶዶክሳውያን ወደፊት ትልቅ ስራ ተደቅኖብናል። ስለዚህ ይህ ጉዳይ ሳይደርስ እርስ በርሳችሁ መምህራኖች ከአባቶች ጋር ተነጋግራችሁ አንዱን ሊጥል ከሞከር በፍቅር ብታሳልፉ እቺን ኦርቶዶክስ ቤተክርስቲያን በትክክልና በሁለት እግሯ ታቆማታላችሁ። እንደው ዝም ብዬ ድንገት ተነስቼ ነውና አሁን አንድ ነገር ልበልና ልጨርስ። ከያዕቆብ መልእክት አንድ ነገር ልበል ምዕራፍ 3 ላይ ወንድሞች ሆይ ከመካከላችሁ መምህራን ብዙ አይሁኑ፣ ጽኑ ፍርድም እንደምንቀበል ታውቃላችሁና ሁላችንም እጅግ እንስታለንና በቃል የማይስት ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ይታዘዙን ዘንድ በፈረሶች ባፋቸው ልጓም እናገባለን፣ አካላቸው ሁሉ እንመራለን። እነሆ መርከቦች ደግሞ አካላቸውን ይህን ያህል ታላቅ ቢሆን በነፋስ ኃይል ይነዳሉ ይመለሳሉ። ሰውም ይህን ያህል ታናሽ በሆነ መቅዘፊያ ይመልሳቸዋል፣ ወደ ወደደ ወደብም ያደርሳቸዋል። እንዲሁም ምላስም ትንሽ አካል ናት፣ ታላቅ ነገርንም ታመጣለች። እነሆ እጅግ ትንሽ የሆነች እሳትም ይህን ያህል ጫካ ታቃጥላለች። ምላስም እሳት ናት። እነሆ ትንሽ ምላስ በሰውነታችን ውስጥ አመጽ የተሞላበት ዓለም ናት ይላል። እስኪ እውና ስለዚህ አንዳንድ አስተያየት ጻፉልኝ። አመሰግናለሁኝ።